Hello everyone, welcome to Bigu and KBT YouTube channel. Don't forget subscribe. እና በዚህ አጋጣሚ እንግሊዘኛ ስናወራ አበረታት። እሺ እንግዲህ ዛሬ introduce ourselves ከማድረግ ነው የምንጀምረው። ኦኬ እሺ በጥያቄዎች ልጀምር ከዛ ነው ትጠይቂኛለሽ ማለት ነው። እሺ በመጀመሪያ ሙሉ ስምሽን ትነግሪልናለሽ ለተመልካቾቻችን? እሺ ሙሉ ስሜ ኬብሮን ህብረቴ ይባላል። ኬቢ በማለት መጥራት ትችላላችሁ። ኦኬ ኒክኔምሽ ማን ነው? ያው ኒክኔም ብዙ ኒክኔም አለኝ። ያው ጓደኞቼ በመዋረድ ስለሚጠሩኝ ኦኬ ብጥርቀን ነው ጓደኞቼ የሚጠሩኝ ብጥርቀን ነው ብለው ነው። ምን ከማለት ነው? ምን ብጥርቀን ነው ምናምን? እኔ አሁን እዚህ ኮመንት ላይ እንዲነግሩኝ ፈልጋለሁ። እዚህ እንትኔ ላይ ለምን ብጥርቀን እንዳላችሁኝ እንዴ ደግሞ የአይጂ እና የቲጂ ስሜ ደግሞ አሜሊያ it's amazing አሜሊያ ማለት ስኬት ማለት ነው። አሜሊያ ማለት ስኬት ማለት ነው። ዋው እሺ ስምሽ ማን ልበል? ስሟን ሙሉ ከነስሟ ኤንድ ከነ ኒክኔሟ። ኦኬ እሺ ያኔ ስም አቢጊያ ይባላል። አቢጊያ ይርጋቸው ይባላለሁ። ይርጋቸው ልጅ። እሺ ያኔ ኒክኔሜ አብዛኛው ሰው የሚጠራኝ ዋኖፊ ብሎ ነው። ዋኖፊ ምን ማለት ነው? ዋኖፊ ማለት የራስ ነገር ማለት ነው። የራስ ነገር ለብዙ ሰው የራስ ሆነሻል። ሳይ አሜዚንግ እና በቃ እሱ ነው። ሌላ ደግሞ ሌላ እንኳን እንትን የለም። እየተቀመቁ እየተስተካከልኩ ነው ምታማት ራሱ። እሺ ያው ዋኖፊ ነው ስሜ። ሙሉ ስሜ አቢጊያ ነው። ብዙዎቹ የሚያውቁኝ ያው ሶሻል ሚዲያ ላይ የምታወቀው በአቢጊያ ነው። ግን የኔ የምላቸው ሰዎች ቅርቦቼ አይዞሽ እና በዋኖፊ ነው የምታወቀው። ኦኬ ሶ በዋኖፊ ነው የምትታወቀው። ኦኬ ወደ ኔክስት ጥያቄ እንሄዳለን። ግን don't forget subscribe. how you meet እንዴት እንገናኝ ቻለን? ይሄን ነገር ይሄ ነገር ታሪኩ ብዙ ነው። it was amazing በጣም እንጥሪያ ታዲያ አብረን እንዲበሉ እሺ የተገናኘንበት ሲቹዌሽን እንዴት ነው? የሆነ የገና ቪዲዮ ይመስለኛል አይ ቲንክ እና ስክሪንሾት አለኝ በዚህ አስቀምጥላችኋለሁ። እዛ ላይ ብሎግ እየሰራው ምናምን ነው ወንድሜ መጥቶ ነበር ሆና ከዛ ትንሽ የቪዲዮ ስፒድ ጨመረ ብሏል ለለለለለ የሚለው ፈጥኖል ማለት ነው። አውስት መቼኝ እኮ አለች ኮሜንት ላይ ማለት ነው። ግን ከዚህ በፊት ታውቀኝ ነበር? እንተዋወቅ ነበር? ያው እንተዋወቅ ነበር ግን እንደዚህ ከዛ ፎሎ ተደራረግና ቢጉ ምናምን አለ እና ኮሜንት ነው ጻፈች ከስር። እኔ ኮሜንት አደረኩ ከሷ ከስር ሪፕላይ አደረገችልኝ። ከዛ ፎሎ ተደራረግን ምናምን አክቹአሊ ከዛ ማውራት ጀመረ ምናምን ከዛ በአካል የተገናኘው ነው። ምንም አናወራም ፎሎ ከተደራረግን በኋላ አናወራም ነበር። ከዛ በኋላ ብቻ የሆነ ላይቭ ላይ ገብቼ የሆነ ጊዜ እኔ ላይቭ ላይ ኦኬ እንትን አለን ድሮ ሰፈራችን ምናምን ተነጋገርን። ከዛ በኋላ ክርስቲያን ፋሚሊ የሚባል ህብረት አለን ምናልባት ካወቃችሁት አብዛኞቻችሁ እና እዛ ህብረት እመጣለሁ አለችኝ። አም ሶ ሃፒ በጣም ደስ አለኝ ምናምን። ከዛ በኋላ ከስንት ጊዜ በኋላ እዛ ህብረት ቆይቻለሁ ከሁለት ወር ምናምን በኋላ እዛ ህብረት ጆይን ሳደርግ አገኘኋት። ኦ ማይ ጋድ ሺ ሶ ስዊት እና ደስ ትላለች። ደስ የምትልሽ ናት ባይዘው እና እድለኛ ነኝ እንዴ? ኦፍ ኮርስ 100% እውነት። ዋው ኦኬ እሺ አሁንም እንግዲህ ሰብስክራይብ ማድረጋችሁን አትርሱ። ወደ ኔክስት ኩዌሽን ጥያቄዎች እንሄዳለን። ጠብቁን። who talks more ይላል። ማን ነው ለፍላፊ? oh my god obviously እሷ ናት። እኔ ሀገር ያወቀው ፀሐይ የሞቀው
እሷ ናት። ያው እኔ እኮ ብዙ አላወራም እኮ ያው እናንተ ጋር ስለሆነ ነው የማወራው። ባይዘው 1-2 ሰዓት ብቻ ብታወራ ነው። አይ እሺ እኔ ነኝ ወሬኛ። ለማንኛውም ብዙ ግን ያው ጥሩ ነገር ነው የምታወራው። መንፈሳዊ ነገር ምናምን ነው የምታወራው። ቀሎችን ቢኖሩበት ኦኬ ኔክስት ጥያቄ። እሺ ኦኬ ዊዝ ሞር ፈኒ ከኔና ካንቺ ማን ነው ፈኒ? እሷ ናት። እሷ 24 ሰዓት ሪል ሺ ፈኒ ናት። ፈኒ የምር ፈኒ ናት። ባይዘ እሷ ራሱ ያልታወቀባት እግዚአብሔር ነው የምላችሁ ያልታወቀባት። ያው እኔ ስራዬ ሁሉ ያስቃል። አንዳንድ ማድረጋቸው ነገሮች በሙሉ ያስቃሉ። ስፔሻሊ ቅድሙ ኢየሱስ እና እሷ ናት ፈኒ። ቅድም እንዴት ልትይቻልሽ? ወላችሁ እኔ አሁን ባይዘውሽ አሁን ልንገራችሁ። ቅድም እንዳጋጣሚ ሆኖ ምንም አልሰራንም እና በሶ ነበር ያለውና በሶ በጠበጥኩኝ። እኔ አልበጠብጥም ብላ ነበር። በሶ በጠበጥኩኝ። በሶ ከበጠበጥኩ በኋላ እየነገረች ወይኔ መድኃኒዓለም እንዳደፊው ያልኳት ማለት አይኔን እያየች ላይክ አንዲ ይዘዋለች መበጠጫውን እየሳልኩት ነው። ከእጇ ወድቆ ሲደፋ አይተኝ ማገር እያደረኩት ነው። እዛ ትግርብጣላ እኔ ታችሁ ነፃ ያለ ነገር ነበር። ጠርገናል ወልበ ያው ጠርገን ወደ አጸዳ ነው ግን አይወራም እና ያው ትንሽ ሰዓት ያው ራሱ እሺ ማን ነው የሚያረፍደው? አሁን አንቺ በኢየሱስ ክርስቶስ ኬቪ ማን ሀገር ይወቅልኝ። አሁን ይሄንን ነገር እንደው ተውት። ሰፈሯም ከባድ ነው። ሰፈሯም ከባድ ነው። ከሷ ጋር ስፔሻሊ ደግሞ አይሄድም አርፈድ በጣም ታረፍዳለች አይደል የሚባለው? ልቀር ትንሽ ነው የሚቀራት ነው የሚባለው። ታረፍዳለች አይባልም። ውሸት ልትቀር ነው የሚባለው እሷ እና እሷ ናት በጣም አርፋጅ ናት። አርፋጅ በጣም ብዙ ሰው ነው የምታማርረው። ባይዘው እኔም ብቻ አይደለም ግን አውቄ አይደለም። አሁን ከሰፈር አንፃር ነው እኔን የምታውቁኝ ሰዎች ከሰፈሩ አንፃር ብቻ አይደለም። ኢቭን ቅርብ ሆነን ራሱ አሁን እዚህ ቶሎ ቀድሞ ለብሶ የሚገኘው ማን ነው? ኬብሮን መስታወት የተገራሽኝ እኮ ነው ያላችሁ ሰው መስታወት ይዛ ቀድማ ከዛ በኋላ እኔ ቁጭ ጥብቃታለሁ። ልክ እሷ ከጨረሰች በኋላ ወይኔ አቢጌ ነው አንተላች ማለት ትጀምራለች። ከኔ ቀድሞ መዘጋጀት የምትጀምረው እሷ ናት። ግን ዝም በይ በቃ እባክሽ ይሁንላት፣ ችግር የለም ይሁንላት። ይሄንን ህዝብ ይወቅልኝ ይሁንላት። እሺ ፌቨራይት ለማንኛውም ሰብስክራይብ ማድረጋችሁን እንዳትረሱ። don't forget subscribe። እሺ ፌቨራይት ፉድሽ ምንድነው? ሁሉንም በላለሁ። ፌቨራይት የምትዩ ነገር? በጣም ፌቨራይት ምስር። ኦ ማይ ጋድ I love it ዋው ያ እንግዲህ ያው ኬቢያችን ምስር እወዳለሁ ብላለች እና ምስር ጋብዟት የምታገኘው ቀለል ባለ መንገድ ጋብዟት። አንቺስ ግን አንቺ የምትወደው ምግብ ፌቨራይት ፉድ የትም እኔ ማለት ነው ነጭ ሽንኩርት የሌለው ምግብ በሙሉ ይመቸኛል። ነጭ ሽንኩርት በጣም ነው የምጠላው። እኔ የሚያውቁኝ ሰዎች ያውቁኛል። ግን ምን የምጠይው እንትን የለም አይደለም ሞር በጣም ድንች እወዳለሁ። ድንች ስጋ ምን እንወዳለን? ምስር እና ስጋ ያው እንትን ውስጥ አይገባም ብለን ነው ኮምፔር አይደረግም ብለን ነው እና እንደዛ ነው እላችኋለሁ። እሺ ኬቢዬ ያው እናንተ ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ ኬቢ የት ትምህርት ቤት ተማረች? ውልደቷ እንዴት ነው? እሺ ኬቢ የትምህርት ቤት ተማረች። ጥሩ። እሷ አዲስ አበባ ልጅ፣ እኔ ድሬዳዋ ልጅ ነኝ። ይሄ ታወቀለን። እኔ አዲስ አበባ ልጅ ነኝ። የአዲስ አበባ ልጅ ነኝ። እሺ የተማርኩትኝ ያው ከትምህርት ቤት ሳይሆን መጀመሪያ የተወለድሽ ምናምን የሚለውን እንትን በይና ከዛ ትምህርት ቤትሽ ትነግሪያለሽ። እሱ እንትኑ ረጅም ናት። ኦኬ ይሄ መጽሐፍ ማሳተም ራሱ ያስፈልገዋል። የተማርኩ የእንትኑ አይኖ አንድ ኤፒሶድ ይጠብቁ በቃ ለሱ ብቻ። እሺ የተማርኩትኝ
ድሬዳዋ ሳቢያኖች ሳቢያን ትምህርት ቤት ነው። አንደኛ ሁለተኛም ደረጃ ትምህርት ቤት ሳቢያን ድሬዳዋ ሳቢያን ሃይስኩሎች ካላችሁ ሄይ ሰላም። የሳቢያን ተማሪዎች እዛ ነው የተማርኩትኝ። ያደኩትም ወይስ ድሬዳዋ ነው። እሺ ሌላም ጠይቄያለ። አንቺ የተማርሽ? እኔ ያው በህይወቴ ስንት ትምህርት ቤት እንደቀያየርኩ ታውቂያለሽ? 1 2 3 1 2 3 ብዙ ነው። 4 5 ምናምን ትምህርት ቤት ቀይሬያለሁ። አመል የለሽም ነበር? እንዴት ነው? ከኬጃውን እኛ ሰፈር አዲስ አበባ ነው የምኖረው። ታውቃላችሁ አዲስ አበባ ልጅ ነኝ እኔ። የምን ሰፈር ልጅ? እሺ ብቻ ከኬጂ እስከ ኬጂ 3 ምናምን ራዕይ ዮሐንስ የሚባል አሁን ትምህርት ቤቱ የለም። ራዕይ ዮሐንስ የድሮ ተማሪ ናት በጣም መድኃኒዓለም እና የለም ትምህርት ቤቱ እና ከአንድ እስከ ከኬጂ እስከ ኬጂ 3 እዛ ተማርኩኝ። ከዛ ከአንደኛ ክፍል እስከ 4ኛ ክፍል እዛው ራዕይ ዮሐንስ ነበር። እዛ ተማርኩኝ። ከዛ ከ5ኛ ክፍል እስከ 8ኛ ክፍል ኮሌክስ ይባላል። እንደው ወይኔ ኮሌክስ የተማራችሁ ተማሪዎች ሃይ በሏት። ሃይ በሉኝ። እና ከ5 እስከ 8 እዛ ተማርኩኝና 9ና 10 ሃጫሉ ሁንዴሳ ትምህርት ቤት ሃጨክስ ነው የተማርኩት። የሃጫሉ ተማሪዎች ያው እሱ ከሞተ በኋላ መታሰቢያ ተብሎ የተከፈተ ትምህርት ቤት ነበር። አዲስ ነበረ ምናምን እና እዛ ነበር የተማርኩት። ኦ ማይ ጋድ አሜዚንግ በጣም ዋው። ከዛ 11 እና 12 ደግሞ ደራርቱ ቱሉ አዲስ መስሎት ከደሮ ጀምሮ የተንከረከብኩ ነው እንጂ ያልኩት። ደራርቱ ቱሉ በጣም ፌመስ ትምህርት ቤት ነው። ባይዘው ደራርቱ ቱሉ ታውቃለች? ደራርቱ ቱሉ ሯጫ ናት። ኦ ማይ ጋድ እና እዛ ነው የተማርኩት። በጣም ብዙ ጓደኞች አፍርቼ ነበር ምናምን እና በጣም ብዙ ያው ወደ ጥያቄው እንገባለን። ብዙ ያው የትምህርት ቤቶች ላይ ጓደኛ እሷ ያው ተግባቢ ስለሆነች ታፈራለች ብለን እናስባለን። አንቺስ? እሺ እኔ አሉኝ ድሬዳዋ አሉኝ ጓደኞች። እሺ ስትማሪ ማትረሻው አጋጣሚ? እየተማርኩ ነው። በትምህርት ቤት ፈል ሊሆን ይችላል፣ ላይ አስደንጋጭም ሊሆን ይችላል። የገጠመኝ ወይ ፎርጌት ታረፍድ ወደ ቤት እመለሳለሁ እና በጣም ነው በቃ የምትናገረኝ። ምክንያቱም ቤት ቆይቼ ነው መውጣው። እንደዚህ ስለ ወደዚህ ሳረግ ጸጉሬ ወደዛ ሳረግ እንደዚህ ሳረግ ስትመነቃቀር ዋ እና እንደዛ ሳረግ ስለምቆይ ውጪ ዱላ ይዛ ነው የምታስወጣኝ። በመከራ እዛም ደግሞ እንደዛ ቆያለሁ። ከዛ በኋላ እንዴ ምን ትለኛለች ምናምን ብዬ ከሃጫሉ ትምህርት ቤት ወደዛ ገጠር ነው፣ ሊትራሊ ገጠር ነው። ታውቁታላችሁ? ያ እና ላይክ በጣም ገጠር ነው ምናምን ነገር ይሄ ፉሪ ምናምን የሚባል ሰፈር እና በዛ ሰዓት ደግሞ ይሄ የእንትኖች ቤት ምናምን የፈረሰ ምናምን የነበረበት ሰዓት ነው። ከዛ አማራጭ የለንም ምን በቃ እንዴት ተባለ። ከዛ ስንት ነን መሰለሽ? 4 ሴት ነን። አረጎሩምሳ 4 ሴት ነን። ከዛ በኋላ በቃ ነው ተባለ። ተያይዘን ሄድንልሽ። ከዛ በኋላ የፈረሱ ምናምን ቤቶች አሉ እና በቃ እኛ አንዱ ቤት ገብተን እንውላለን። ገባሽ? ተቀምጠን በቃ እንውላለን። ጉዳችሁን ያሰማች። ከዛ በኋላ እየሄድን ምናምን አንዱ ባለ ባጃጅ እንዲሄድን ተመለሱ አለ ማለት ነው። ተመለሱ አለ። ከዛ ላይ ምን ይራም ብለሽ ፎርጌት የምታደርጊው ነገር አለ አይደለም? የለከፋችሁ መስሏችሁ እግዚአብሔር የተለከፉ መስሏችሁ። እሺ ከዛ ያሟ ሌላም ብለን ሄድን ማለት ነው። አቤት የጌታ ጥበቃ ግን በኢየሱስም። ከዛ አየን፣ አንድ ቤት አየን ማለት ነው። ከዛ በኋላ በቃ እዚህ ነው የምንለው ምናምን ታዲያ ድንጋይ አስተካክል እናንተ አስተካክላችሁ ነው በቃ ምናምን ነገር አለ እና እኛ ዞር ብለን ናይ። ከዛ እኔና ጓደኛዬ እነሱ ድንጋዩን አስተካክሉ። ከዛ በኢየሱስ 10 የሚሆኑ ወንዶች መጡ። ጌታስ ምንም የሚያካክሉ ወንዶች ናቸው። ጌታ ነው የምልሽ
መጡ። ኦሮምኛ ነው የሚያወሩት ምናምን ከዛ ምናምን እንዴት ናችሁ ምናምን አይነት ነገር ነው። ወዴት ናችሁ ማን ናችሁ ምናምን። ከዛ በኋላ በጣም ምን ያካክላሉ። ከዛ በኋላ እኛ በጣም ደንግጠናል። ላይክ ብንጮ ሀገር ቂጥ ነው የሄድነው። ማንም አይደርስልንም። ከዛ በኋላ ያ ባለባጃጅ መጣ። እህቶቼ ናቸው ነው ግቡ ምናምን አለ። እንዴ እናንተ እስካሁን አልሄዳችሁም እንዴ ምናምን። ያውቃቸዋል ማለት ነው። አያውቀንም። ልጆቹን ያውቃቸዋል። አዎ እነሱን ያውቃቸዋል። ከዛ እንዴ እናንተ እስካሁን ድረስ ክላስ አልገባችሁም ነው ንጉ አለ ማለት። ከዛ በኋላ እኔ ደነገጥኩ። ሁለት ልብ ሆንኩኝ። አውቆ ቢሆንስ ይሄ ሰው ለባሽ ከነሱ ጋር ተነጋግሮ የሆነ አውቆ ምናምን ቢሆንስ አልኩኝ። ከዛ በኋላ እኔ ከዛ ጓደኛ ልጅ ሰው ምን የምታረግ ልክ እንዳንቺ ማለት ነው። እንደውም እኔ ትንሽ ይሻላል። ከዛ ወረ በቃ ችግር የለም ገባች አባቴ። እኔ ጋቢና አቀመጣለሁ ባጃጅ ነው ባጃጅ ተቀመጥ ብሮጥም እንዴ ጌታ ነው ልሽ ዘልዬ ቦርድም ብለሽ ነው ምን አውቃለሁ ብቻ ገባውና በጣም ነው የፈራሁት። ወይ ብቻ ኢየሱስ እላለሁ በቃ ውስጥ በጣም ማለት በቃ ኦሬዲ ከበውናል እንደዚህ ነው ነገር እያሉ ከዛ እንዴ እስካሁን አልሄዳችሁ ምናምን ብሎ እንዴት ሆኖ እንደመጣ ጌታ ነው የምልሽ። ከዛ በኋላ ለነገርሽ ነው እኮ በባጃጅ ክርስቶስን 1 ሰዓት መንገድ ይሆናል ሄድ ነው ኢየሱስ ወደ ታች ማናቀው ሰፈር በቃ ጠፋን። እኔማ በቃ አልኩ በቃ ዞር ብያልኩ ታየዋት ነው በቃ ሞት እርምሽን አውጪ ምን ሞት ጌታ ከዛ ችግር የለም አንቺ ምን አትለኛለሽ ሰጎይኝ አብያኔ ተሰቃይቻ። ከዛ ሊትራሊ ግጥርጥር ያለ ገጠር መሰራችሁ ማለት ጎጆ ቤት ነው ያለው። ጎጆ ቤት ነው። ህፃናት ቄራቁታቸው ምናምን ይሮጣሉ ምናምን በቃ ዛም እዚህ ማለት አልኩኝ። ከዛ ነው ግቡና አለ። ከዛ ጎጆ ቤት ነው እንዴ ዝቅ ብለን የገባና ትልቅ ነው እንትሉ መግባታቸው ራሱ ታዲያ እንሄዳለን ድፍረታቸው። እሺ ከዛ ገባን ምናምን። ከዛ በኋላ ወይኔ ጌታን እውነት ኢትዮጵያዊ ግን አንቺ እኔ በቃ ኢትዮጵያዊ ነው በቃ ትክክለኛ ልብ ምናምን አይሉት ያኔ ነው። ከዛ መጣ ቡና ምናምን ቀራረበ ምናምን አማርኛ አያወሩም ጭራሽ ኦሮምኛ ነው የሚችሉት። ከዛ በኋላ እንዴት ነው ምናምን ነገር አሉ። እሱ ይሰማል እና አንድ የምትሰማው አለች። ከዛ በኋላ ከዛ መጣቸው ነው ትሰማለች። ከዛ በኋላ አራግንቻቸው ነው ምናምን ነገር። ከዛ ምግብ እንጀራ በመጣ ነው ወግ ነው መሰለኝ በላን ምናምን። ከዛ በኋላ ጠላ መጣ ጌታን እኔ በቃ ፍቅር አየው ሪፎርም ነው ለብሰናል አስቢው። ከዛ በኋላ ጠላ መጣ ምናምን። ከዛ አይን ያልጠጣም ምናምን እኮ ጓደኞቼ ነው ይጠጣሉ እነሱ ጠጡ ምናምን ነገር። ከዛ በኋላ ምግብ በላ ምናምን ቡና ጠጥን። ቡና እስከ 5ኛ ምናምን የምትጠጪው እስከ 10 የምትጠጪው እንደውም ሱሰኛ ናት። ከዛ በኋላ አንዷን ጓደኛዬ ካልዳርሽልኝ አለ። እነሱ እንደዛ ነው አረ የሰው ናት ተባለ። በኦሮምኛ ይፈጫፈጫሉ ምናምን በኢየሱስ። ከዛ በኋላ ኦልሞስት ወደ 8 ሰዓት 9 ሰዓት ሊሆን አካባቢ በቃ እኔ ልሂድ ምናምን ነገር እንሂድ ምናምን አለ ማለት ነው። ከዛ በኋላ እሺ ምናምን ነገር አለንና ተመስገን በቃ ወይኔ ጌታዊ ምናምን ነገር አልኩኝ። ከዛ ተነስታ ባጃጅ ውስጥ ሽቶ መንፋት ጀመረ። ዋው አባርኩልሽ እኔ በቃ ሽቶ በቃ እዛው ፌንት ልነቀን ነው እኛም ገባሽ። በሰዓቱ ይሄ ሽቶ ምናምን ያስነኩሻል ማለት እሱ ነገር አለ። ባጃጁ ሽቶ ሲነፋ በኢየሱስ ክርስቶስ አበል የት እንግባብ በቃ ወይኔ ጉዴ ፈላልኩኝ። በቃ እኔ ራሴን እየገደልኩ ወይኔ ማይ ጋድ ከዛ በኋላ በቃ እንዳፍታ ዕቃ ምናምን ይዘን እንመጣለን ምናምን አለ። ወይኔ እንዴት ይለቅ። ከዛ በኋላ ዶፍ ዝናብ ዘነበ። ወይኔ ጌታዊ። ከዛ በኋላ ትንሽ እንትን እያለ ምናምን ሲመጣ ለካ አደገኛ ጠላ ነው ጠላው። የገጠርም ስለሆነ ጠጣችሁ እንዴ? ኖ እኔ አልጠጣሁም፣ ጓደኛዬ ጠጥታለች። ከዛ በኋላ ቀስ እያለ ነው እየገባላት ያለው እየሰራ ያለ ሰሚኝ። ከዛ ትምህርት ቤት በበለቅበት አደረሰንና በጣም እናመሰግናለን ምናምን አለ። በቃ እኔ በጣም በቃ ተአምር ነው የሆነብኝ። መስገድማ አለበት ይሄን ተአምር ነው የሆነብኝ። በቃ ከኛ ጋር ብሎ ስራውን ትቶ ኢማጂን ስራውን ትቶ ከኛ ጋር ነበር ያለው ምናምን ነገር። ከዛ በኋላ በቃ እሺ ምናምን ነገር አመሰገን ነው ምናምን። ከዛ በኋላ ልክ በር ላይ እንደርስልሻል አይኗ ደም መስሏል። ኢየሱስ ማለት ጨብሳ ነው ደግሞ ተያይዞ የጠላው ከባድ ነው፣ በጣም ከባድ ነው። ሽታው ራሱ በቃ በጣም ከባድ ነው። ወደ ነገጥና ከዛ በኋላ እናቷ ደግሞ የአራድዬ ፕላንት ናት። እግዚአብሔር በምንም ነው ማንሸውዳት እሷን። ከዛ እንዴት ብለን አሁን እንዴት
ማስቲካኛክሽ በኖርማሉ ማስቲካኛክሽ አሁን ትልሻለች ምን ነው ትልሻለች አይደለም በቂ ማለት ያለቻለች። ከዛ በኋላ በቃ ደነገጠ ምናምን እንትን ምግብ ቤት አላቸው እነሱ። ከዛ በኋላ በቃ ሶስት ሩጭ ነገር አላት ገባች። ጥርሷን ቦርሰሽ ምናምን ሻሽን አድርገሽ አምራሴን አሞኛል ምናምን ብላ እንድትተኛ አደረግንና ምን አይነት በቃ ጌታን ከዚህ አይነት ተአምር በጣም እግዚአብሔር ነው ላይክ ያን ሰይላከላችሁ እግዚአብሔር ነው እንጂ ኢየሱስ ክርስቶስ በጣም ጌታ ኢማጂን ለምንም ነው ማንተርፈው ለምንም አትርፉ ማራስ ሴት ምን ጉልበት አላት? ያንድ እንትን አይነት ጉልበት እንኳን የላቸው ኢየሱስ ክርስቶስ እና ይሄ ሁሉ ብዙ አጋጣሚዎች አሉ። የማርፈድ አታርፍዱ፣ ለማንኛውም አታርፍዱ፣ በጣም አታርፍዱ። እኔ አርፍጄ እንደዚህ አርፍጄ ገጠመኝ ነገር የለም። እኔ በጣም ትምህርት ቤት አርፍጄ አላውቅም። ባይዘ አርፍጄ ስላችሁ እንደዚህ ወይ አንድ ሁለቴ አርፍጃለሁ ግን ትምህርት ቤትና ቤታችን ቅርብ ስለሆነ ሄጄ እመለሳለሁ። ሁሌ በየለቱ ነው። እኔ ብዙ ጊዜ አላረፍድም። የተዘጋንበንም ታይም አለ ግን እንደዚህ እንትን የሆነ ባይሆን እኔ አንድ እንትን ፈተና ስንከተፈተንም በኋላ እንደዚህ ወል ያልቅ ፋይናል ምናምን እንፈተናለን። የዛን ታይም ሁሉ ጊዜ ፌደራል ይመጣል። የአርብ ቀን የፈተና መጨረሻ ቀን ፌደራሎች ምናምን ይመጣሉ ማለት ነው። በፓትሮል ምናምን ይመጣሉ ቢኮዝ ይረብሻሉ ምናምን ነገር ይመጣሉ ምናምን። ቶሎ ተፈተነሽ ወደ ቤትሽ ነው የምትሄጂው። ከዛን አንድ እንትን ተፈተነን የመጨረሻው ታይም ነበረ። እዛ ቶሎ ነው የምወጣው። አልወድም እኔ እንደ ይርግር ምናምን ከሰው ጋር ሲያወር መነካከት ራሱ ስለማይለኝ ቶሎ ነው የምወጣው። ስለዚህን ቀን ትንሽ ሌቶኝ ወጣ ማለት ነው ፈተና ምናምን እንትን እያልኩ ስወጣ ፌደራል ሴቷ ምንም የሚያክል ጽድት ያለ ዱላ ይዛለች። እንዲህ ልምጥ ቢል ዱላ ነው ከመታችሁ ሽባ ነው የሚያረጋችሁ ማለት ነው። የወንዶችም አለ ትልቁ። ቀስ ብዬ እየሄድኩ ነው። አልወጡም። እኔ ቀስ ብዬ አለው እየሄድኩ ነው። ከዛ ከኋላዬ ለካ መታለች። ከዛ ሂጃብ ይደረጋል። ሴት ሙስሊም እህቶቻችን ሂጃብ ያደርጋሉ። ሂጃብ ይደረጋል። ዩኒፎርማችን ከላይ ነጭ ከስር አረንጓዴ ነው። ከዛ ለኔ ነው የሰነዘረችው ማለት ነው። ለኔ ሰንዝራ እንዲ እንትን ስትል ከየት መጣች ሲባል ለካ ያቺኛዋንም ሌላ ያባረራት እሷ አስተገባች ማለት ነው። ከኔ ኋላ ገባች። ዱዋ ሲል እንዲ ዞር ስል እሷ ነው የተመታችው ማለት ነው። ሽባ ነው የሆነችው ልጅቷ። ይሄ መነሳት ምናምን አቃታት። ቃተሽ መደመረች በሉት። ኢማጂን እኔ እሷ ከስር ረጅም ለብሳ ሂጃቡ ነው ትንሽ እንትን ብሏት ነው ፕሮቴክት ያደርጋት። እኔ ደግሞ ኖርማል ጉርድ ነው። ኢማጂን ብታገቢ ደግሞ ስር ስለሆነ እዚህ ጋር በጣም ነው እንትን የሚለውና ተረፍ። ቆይ በዚህ አጋጣሚ ሰብስክራይብ ማድረጋችሁ እንዳትረሱ። ያው ጣፋጭ የሆነ ወይዘን ስለሆነ ረሳው ነው እኛ ራሱ don't forget subscribe ቆይ ተጋረበ እና don't forget subscribe ይሄ ቻናል ቢጎ ኤንድ ኬቪቲ ይባላል። በቃ እና ተረፍኩልሻለሁ። ግን ልጅቷ ስትወርቅ እንትኗ ደነገጠች ፌደራላ ቢኮዝ እንደዛ አይደለም የሚያሰበችውና ስሯን የመታቻት እዚህ ጋር ስሯን ነው። እሺ ምን ይወድ አለች። እኔ ስደነገጥ መሮጥ አልችልም። ታቁኛላችሁ መሮጥ አልችልም። በጣም ብዙ ነገር እንደውም ስደነገጥ ያጠቃኛል ብዬ አስባለሁ። እግሬ ያለ ይሄ እንትን ነው የሚሆነው እንኳን ነገር ልጅስ ዳርቄ ነው የምቀረው። በኢየሱስ ስም ብዬ ነው እግሬ ምናምን አይታዘዝልኝና ቆሜ ያታለሁ እና ልጅቷ መውደቋ ጠቀመኝ እንጂ ታረግድሽ ነበር አሳጣኝ። እና እንደዚህ አይነት አጋጣሚዎች አሉ። የትምህርት ቤት በጣም ብዙ ናቸው። ይሄን ከባድ ነው ብዙ ናቸው። ሌላ ጊዜ ካነሳን በደንብ ደግሞ እናነሳላችኋለን። ዋናውና ወሳኙ ጥያቄ ይሄ የመጨረሻ ክፍላችን ነው። ይሄ የመጨረሻ ጥያቄያችን ነው። ከወደዳችሁ ኮሜንት ላይ ንገሩን። እና እስከ መጨረሻው ደግሞ ጨርሳችሁ እና ደግሞ አይ ቲንክ እንድንሰራላችሁ የምትፈልጉት ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁና ሰብስክራይብ አድርጉ፣ አበረታቱን። እንወዳችኋለን። we love you the last question funny moment በቸርች ውስጥ ያው ሁለታችንም አገልጋይ ነን። ያው እኔ ታቁኛላችሁ ተማሪ ናት፣ እኔ ህፃናት አስተማሪ እና አንዳንዴም ዘምራለሁ። እና እስቲ ምናልባት አስቂኝ ገጠመኝ ካለሽ ብታጋሪን ነው። በጣም ብዙ ስፔሻሊ ህፃናት ሳስተምር ምናምን ብዙ ነው። ወርሺፕ ሳደርግም እንደ ህብረት የሚያጋጥመን በጣም ብዙ ነው።
ያስ አንድ ሁለት እንግዲህ እሺ ከህፃናቶቹ ስጀምር ህፃናት በጣም በቃ አይ ላቭ ዩ በጣም ነው የምወዳቸው። ተማሪዎች አያያችሁ ከሆነ ወዳቸዋለሁ። ደህንነት ምናምን የገባዋል አሁን ትልቅ የሆኑ እና ሳስተምር ለካ በዚህ አጋጣሚ ሄዋናት እና ሳስተምር ቲንጀር እያልን ነው ማስተማር የጀመርነው እኛ እና ሳስተምር ኤሊ ሃማ ምናምን ይሄ ሃማ ከዛ ሌላ ደግሞ ምን አሳ ምናምን ብቻ እነዚህ የሰው ስሞች አሉ መጽሐፍ ቅዱስ ላይ ግን አሁን ለሰው ማንጠቀምባቸው ላይክ እንስሶች ኤሊ ሃማ አሳ እነዚህ አሉና ሁሉ ጊዜ ነው ጥያቄ የሚሆኑባቸው ሁሉ ጊዜ ማለት ነው። ከዛ እጁን አነሳና ቆይ አለ እንስሳ በዛን ጊዜ ሰው ነበር። እንስሳ በዛን ጊዜ ሰው ነበሩ ያለ። ከዛ እኔ አላስተዋልኩትም። እንዴት አልኩት ኤሊ ስትይን እኔ ሁልጊዜ ይመጣልኝ አለ። ቀርፋፋ ናት አለ። ከዛ ካህንም መሆን ይችላል ካለ ማለት ነው። ሳሚር ከኤሊ ጋር እና እንዴት ብለው በጣም ኮንፊውዝድ ሆኖ ነበረ። ይሄና እንዴት ታስረዱታላችሁ? ብቻ በዛ ታይ ባለፈው ሃማ የሚባላ ነው ዶሮ ለሁለተኛ ጊዜ ክርስቶስን ሁለተኛ ጊዜ ነው አሁን ይሄ ኦ ማይ ጋድ ለሁለተኛ ጊዜ አራል ደግሞ ምንማ ይነን ብቻ የቸርች ገጠመኞቻችን ነበሩ። የቸርች ገጠመኞቻችንን ነገርናችሁ። አልሰማችሁም? ምን ላይ ነበር ያቆምነው? ሃማ አላቅም እኔ ሃማ አላቅም። ሃማ የሚባል ሃማ አላቅም እያለች ነበረ። ሃማ አለ እሺ አለ እሺ ጌታ አለ ለይ ተደገፍ ጌታ ምስክር አሁን ቢደልደም ይማጅናል በኢየሱስ ስም አው ባይ ባይ በል እንቻላለን። እሺ ስንመለስ ሃማ አላቅም ነው። ሃማ እኔ ከታቂም ሃማን ያላቅም ሃማ የሚባላ ነው። ለዛውም እንዲ ዶሮ ድመት ይሄ አይ ቲንክ ካልተሳሳትኩ የድመት ስትራክቸር አይነት ያለው ትልቅ ነው እንትኑ ወይስ ትልቅም አይደለም ላይክ እንደውም ሃማ ብቻ ታዩሽ ነው። ሶ ኮንፊውዝድ ሆነዋል። የድሮ እንስሳ ሰው ነበር ወይ የሚል ጥያቄ ነበረባቸውና እንደዚህ አይነት እንትኖች ይመጣሉ እና ልጆቹ በጣም ነው የምወዳችሁ። አይ ላቭ ዩ ወዳችኋለች በጣም እወዳችኋለሁ። እሺ አንቺስ ገጠመኝ? እኔ መድኃኒዓለምን ለሶስተኛ ጊዜ ስለምታወራው ሴንስለስ ነው ግን ሴንስ ለመስጠት ሞክሪ። ኦኬ እሺ ግን እሺ ይሁን። እኔ በዋናነት 3 አጋጣሚዎች አለኝ ብዬ ነው የማስበው። የመጀመሪያ አጋጣሚ ያው ዘማሪ ስትሆኑ ብዙ አጋጣሚዎች ይኖራቸዋል ይባላል ግን እኔ ብዙ አይደለሁም። ግን አገልግሎት በኳየራችን አገልግሎት አዘጋጀንና ከዛ ካዘጋጀን ምናምን በኋላ አሪፍ ፕሮግራም ነበር ምናምን ከዛ በኋላ እኔ ትሽ ዘመርኩ ነው። ኦኬ እና በቀኝ እዛው ነኝ እዛን ጊዜ መዝሙር አልወጣም ያው ለእንትን ያክል ያው ቺክቺካ እየዘመርኩ ነው ምናምን ነገር እዛው አጣሪ ያልኩላችሁ ነው ኔታችሁ። ከዛ በኋላ ማይገጥም ነው መድኃኒዓለም ኬት መጣ ይሄ ሰይጣን ሳጸልይ ነው ወጣችሁ ልጅ ታውቂያለሽ። እኔ እሳት ወርዶብኝ ነው መድረክ ላይ አረ ይቻልለታል ታውቂያለሽ። ብቻ መጣልኝ። ይኸውልሽ ምን የሚል መዝሙር መሰለሽ አይዶ ነው ብቻ ግን የሆነ መዝሙር ይዘመር ኮራ ዘና ብያለሁ ሚለው መዝሙር ነው የመጣብኝ። ከዛ ግን ከምዘምረው መዝሙር ላይ አይሄድም። ኮራ ብዬ ኩምሽሽ አልኩልሽ ዘና ብያለሁ ኮራ ነው ሳኩሽ ክርስቶስን። ከዛ ምን ፑልፒት ውስጥ ገባሁ። ፑልፒት ውስጥ ፊት ለፊት ያለ ኮራ ዘና ብያለሁ አቁም። ከዛ በኋላ አረበናት ጌታን በቃ ተሸማቀቅኩና ከዛ ግማሹ ስቃል ገብቶታል ምናምን ነገር ከዛ እንዲህ ነው ለካ አታፍሩም? እግዚአብሔር ሲያስብ ነገር ሲሳካ
እንዴ ነው እግዚአብሔር ደግሞ ቅድም እንደዚህ አልዘመርኩም ነበር። ከዛ በኋላ እንደዚህ ምናምን ፑልፑት ውስጥ ገባው። ከዛ በኋላ ሳየው በቃ ምናምን ብዬ በቃ ምናምን ነገር ብዬ ጸልዬ ወረድኩላችኋለሁ። ይሄ ፈርስት ገጠመኝ ብዬ ማስበው ነው። ማይሆን ነገር ገጥሜ ዘመርኩላችሁ ማለት ነው። ከዛ በኋላ ሁለተኛው ደግሞ እኔ ትንታ አለብኝ። ትንታ ያስቸግራታል እና በጣም የሆነ ሳለ ሃይ ፒች ነገር ነውና ከሚገርመኝ ትናለሽ ገባት አልኩና እንባ በእንባ ይሄ እንባዬ ይወርዳል። ብዙ አይነት ገጠመኞች አሉን። በኔክስት ቪዲዮ ላይ ደግሞ የምናመጣላችሁ ይሆናል ማለት ነው። ቪዲዮ እየተደለተብን አስቸግሮ ሙዳችንን በጣም እየከነተው ነው። ሊትራሊ እኔ ዳሜጅ ሆንኩ። ኔክስት ቪዲዮ ላይ ብዙ አይነት ቪዲዮዎች ገጠመኞች አሉ። በሌላ ኮንተንት እንገናኛለን። እንዲሁም ደግሞ እናንተ ልካችሁም እንዲወራራችሁ የምትፈልጉትም እዚህ ጋር ያለውን የቲክቶክ አካውንታችን እናስቀምጥላችኋለን። ኢንቦክስ አድርጋ እንወዳችኋለን። ይህ ቢጉ ኤንድ ኬቢቲ የዩቲዩብ ቻናል ነው እና ዶንት ፎርጌት ሰብስክራይብ እንዳትረሱ እና እንግሊዘኛ ስናወራ አበረታቱን። ማበረታታት አለበት ውስጣችን ያለው ፓሽን እና በአንድ መዝሙር ግን እንለያቸው። እሺ እኔ የምወደው መዝሙር ምንድነው? ኬብሮን ፍሳ እኔ አላውቅም። ኬብሮን ፍሳ ነው ማለት ነው። አምላክ ቀደመ። እሺ እንዘምራለን። ያው አንቺ ባትዘምሪ ጥሩ ነው። ደስ ያለው ዘምሪ ይላል መጽሐፍ። እሺ ያው ይሄን ነገር አላብራራውም። ያዕቆብ አምላክ ቀደመ ለላባ በሕልም ነገረው፣ እንኳን ልትጎዳ ልታጠፋ በክፉ ቃል አትናገረው፣ በማስጠንቀቂያ ቃል ገሰጸው፣ ሀሳብ እቅዱን አፈረሰ፣ የአሳዳጁን ዛቻ ላሰማ ለባሪያው ለያዕቆብ ደረሰ። ሰላም ነው ሁሉ ሰላም ነው፣ ጌታ ነው በቤቴ ያለው፣ ደህና ነው ሁሉ ደህና ነው፣ ጌታ ነው ከጎኔ ያለው። ነማር እንደሚከብካበቡኝ ያለን እንቀጥላለን። በሌላ ቪዲዮ ነማር እንደሚከብለን እንቀጥላለን። በጣም እንወዳችኋለን። ይሄን የትኛውም ይሄ ስፒሪቹዋል የሆነ ኮንተንት አይደለም። ሁላችሁም የገባችሁ ኮሜንት ማድረግ ትችላላችሁ፣ የተሰማችሁ መጻፍ ትችላላችሁ እና ደግሞ የተገደበ ነገር ስላልሆነ የተለያዩ ስቶሪ ታይሞች መናገር ትችላላችሁ ምናምን ነገር እና ይሄ ሊሚት የሆነ ቻናል አይደለም፣ ሁሉንም ያቀፈ ነው። ሁሉንም እንደዚህ ያቀፈ ነው። እንደዚህ እንወዳችኋለን። we love you እንወዳችኋለን። ይሄ የኬቢና የቢጉ ዩቲዩብ ቻናል ነው። ደግሞ the first video ነው። ሁላችሁም ሰብስክራይብ ያደርጋችሁ በደንብ አበረታቱ። እንወዳችኋለን። ሚኒ ባይ ባይ